መጀመሪያ እንደዚህ ነበር ከዛ ሪት የሰራችሁለት ነበር የተሰራችሁለት ከዛ በኋላ ሎ ፍሪኩዌንሲ ሃይ ሲሆን እንደዚህ ይሆናል ማለት ነው ቀጣይ ስቴፓችን ምንድነው ሪተች ያደረግነውን ሌየር ሁለት ጊዜ ዲፕሊኬት እናደርገዋለን አሁን ማውዛችሁን አንተው እሺ ጋይዳንሱን ስለምሰጣችሁ እሱን ጋይድ በስልካችሁ ያዩ ትሰራላችሁ ኮንትሮል ጂ 1 ኮንትሮል ጂ 2 ምን አደረኩት ሁለቴ ሪተች አደረኩት ሶ ከታች ያለውን ሎ ፍሪኩዌንሲ ብዬ ሪኔም አደርገዋለሁ እቺ ጋር ደግሞ ካላለችዋል ሃይ ብዬ ምን አደርገዋለሁ ሪኔም አደርገዋለሁ ሶ ሃይ ቺን ዲሴብል አደርጋታለሁ ሎን ሰሌክት አድርጌ ብለርነስ አፕላይ አደርግበታለሁ ምን ብለር ፊልተር ላይ ገብቼ ጋርጂያን ብለር አፕላይ አደርግበታለሁ ላይክ ከአምስት በላይ ባደርገው አሪፍ ነው በደንብ ፊቱ ላይ ያለው ችግር በደንብ እንዲታየኝ በኋላ ደግሞ ለማስተካከል እንዲመቸኝ ላይክ እኔ 6 አደረኩት ወይ 7 አደረኩት ኦኬ ከዛን ቀጣይ ሃይን አበራታለሁ ምን አደርገዋለሁ አይ ላይ ደግሞ ኢሜጅ ላይ ገብቼ አፕላይ ኢሜጅ አድርጌ ምትከፈተልኝ እዚህ ጋር ትንሽ ዊንዶው አለች ሶ እዚህ ጋር ያሉ ሴቲንጎችን አስተካክላለሁ ሌየርን እዚህ ጋር ሎን ላየር መርጣለሁ ሎው ላየር መርጣለሁ ብሌንዲንግ ሞዱን አዳረገዋለሁ ብሌንዲንግ ሞዱን አደረኩት ስኬሉን ሁለት አደረኩት ቺን ኢንቨርት አደረገው ያችሁ ፊቱ ጠጋ ብለን ስናየው ፊቱ ላይ ያሉት ነገሮች እንዳለ በስነ ስርዓት እንደዚህ ይታዩኛል ከሩቅ ላይ ይታዩችሁ ይችላል ሶ ኦኬ ላዋለው ኦኬ ካልኩት በኋላ እዚህ ጋር የሌየራችን ብሌንዲንግ ሞዶች አሉ እዚህ ጋር ምን አደርገዋለሁ ከላይ ያለውን ክሊክ አድርጌ ሊኒየር ላይት አደርገዋለሁ ሊኒየር ላይት ካረኩት በኋላ ሃይን አጥፍቼ ሎን ሰሌክት አድርጌ አሁን እዚህ ጋር ነው በብረሽ ችግር ያለበት ቦታ ላይ ፊቱን አስተካክለዋለሁ ማለት ነው አይታችኋል ፊቱ ችግር ያለበት ቦታ ይታያል አይደል እዚህ ጋርም አለ ሶ ቀጥታ ወዴት ነው የምሄደው ወደ ብረሽ ነው የምጠቀመው ምንድነው እዚህ ጋር ምን አይነት ብረሽ ነው የምጠቀመው ሚክሰር ብረሽ ቱል አለች እሷን ክሊክ አደርጋለሁ እዚህ ጋር ያሉ ሴቲንጎች ኦፕሽን ባር ላይ ያሉ ሴቲንጎች ቼክ አደርጋለሁ መጀመሪያ ቼክ ማድረገው ምንድነው ብረሹ ሎድ ብረሽ እና ክሊን ብረሽ አለ ክሊን ብረሽ ላይ መሆኑን ቼክ አደርጋለሁ ክሊን ምክንያቱም ክሊን ነው የምናደርገው ሎድ ብረሽ ከሆነ ምንድነው ከለር ነው እዚህ ጋር ያለውን ከለር ይቀባልናል ወይም ልክ ሜካፕ እንደመስራት በቃ ነጭ ሊቀባበን ይችላል ሶ ክሊን ብረሽ አደርገዋለሁ እዚች ጋር የክሊን ብረሽ አይከን አለች አክቲቭ የሎድ ብረሽ የክሊን ብረሽ አይከን አለች ምን መሆን አለባት አክቲቭ መሆን የለባትም ለምንድነው አክቲቭ ከሆነች ለምሳሌ ሎድ ብረሽ ላይ አርገነው ክሊን ብረሽ ላይ አርገነው እዚህ ጋር ስሰራ ወደ ምን ይመለስልብኛል ወደ ሎድ ይመለስብኛል በየአንዳንዱ ብረሽ ስታረጉ ወደ ሎድ ብረሽ ይመለስባችኋል ስለዚህ ቺኛዋን ክሊን ብረሽ ካረጋችሁ በኋላ እቺን ማጥፋት አለባችሁ ካጠፋችሁ በኋላ ዌይቱን 9 መሆኑን ሎዱን 75 ሚክሱን 90 ፍሎን 100 መሆኑን ቼክ አድርጋችሁ የብረሻችሁን ሃርድነሱን አስተካክላችሁ ማድረግ ይችላልላችሁ አሁን እዩት ዝም ብላችሁ እዚህ ጋር ችግር አለ አይደለ ስሙዝ አደርገዋለሁ ስሙዝ ፊቱ ስሙዝ ተመሳሳይ ከለር እንዲዛ አደርገዋለሁ እዚህ ጋር መጀመሪያ እንደዚህ ነበር ከዛ ሪት የሰራችሁለት ከዛ በኋላ ሎ ፍሪኩዌንሲ ሃይ ሲሆን እንደዚህ ይሆናል ማለት